ዛሬ በዓለማችን ላይ ካሉ አደገኛና በሁሉም ሰው ልብ ትልቅ ቦታ ያለው ዓለም ስለሚነጋገርበት የሩሲያው ፕሬዝዳንት ቭላድሚር ፑቲንን የህይወት ጉዞ እናያለን። ቭላድሚር ፑቲን ከልጅነት እስከ ፕሬዝዳንትነት ቆይታቸው እንደምናያቸው የአክሽን ፊልሞች በፈተናዎች እንዲሁም በስኬቶች የታጀበ ነው። ፑቲን በህይወቱ ምን አጋጠመው፣ ምንስ አደረገ የሚሉትን እንዲሁም ሌሎችን በዚሁ ቪዲዮ አጠር አድርገን የምናሳያችሁ ይሆናል። እስከ መጨረሻው አብራችሁን እንድትቆዩ ጋበዝን። ለቻናሉም አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑም። ይህ ታሪክ ስለ አንድ መሪ ሳይሆን በዓለም ላይ ተጽዕኖ ፈጣሪ የመሆን ህልምን ስላነገበው አንድ ትንሽ ልጅ ነው። ፑቲን እንደ አውሮፓውያን አቆጣጠር ጥቅምት 7 1952 በሌኒንግራድ ወይም በአሁኗ በብዙዎች በምትወደደው በፒተርስበርግ በራሺያ ተወለደ። ለቤተሰቡ ሶስተኛ ልጅ የሆነው ፑቲን እርሱ ከመወለዱ በፊት ሁለቱንም ወንድሞቹን አጥቷል። ይህም ለቤተሰቡ ብቸኛ ልጅ እንዲሆን አድርጎታል። ቤተሰቦቹም እዚህ ግባ በማይባል ቤት ውስጥ ይኖሩ ነበር። ያደገውም ደልቀቅ ያለ ቤተሰብ ውስጥ ሳይሆን ችግር በሚፈራረቅበት ነገን ተስፋ በሚደረግበት የቤተሰብ ጥላ ውስጥ ነው። ከሁለተኛው የዓለም ጦርነት በኋላ የትውልድ ሀገሩ ሌኒንግራድ ክፉኛ ተጎድታ ፈራርሳም ነበር። ኑሮም ተወዶም ዋጋ ሸቅቦ ነበር። የፑቲን አባትም በጦርነቱ ምክንያት ተጎድቶ ስለነበር ቤተሰቡን ለመምራት ጠንክራ የምትሰራው እናቱ ብቻ ነበረች። የፑቲን ቤተሰቦች ምንም ያክል ህይወት ከባድ ብትሆንም እርሱ ግን ጠንክሮ እንዲሰራ እጅ እንዳይሰጥ ሁሌም ይወተውቱት ነበር። ፑቲን በልጅነቱም ቀጫጫና ደካማ ከመሆኑ የተነሳ በዙሪያው ያሉት ህፃናቶች ሳይቀር ይበጠብጡት ይመቱትም ነበር። እሱ ግን አልቃሻ ወይም የሚሮጥ ልጅ አልነበረም። እንዲያውም በቻለው አቅም ማንም ድጋሚ እጁን እንዳያነሳበት አጸፋም ይሰጥ ነበር። 12 ዓመት ሲሞላው ጂዶ እና ሳምቦ ወይም የሩሲያ ማርሻል አርት መማር ጀመረም። በየዕለቱም ልምምድ ያደርግ ነበር። በራስ መተማመኑም እንዲሁም ጠንካራ ሰራተኛነቱም እያደገ መጣ። ጥቁር ቤልትም የያዘ አሁንም ድረስ የጂዶ አፍቃሪ ሲሆን ረጋ እንዲል ከባድ ነገሮች ሲመጡ ደግሞ ጥርት ያለ ሐሳብ እንዲኖረኝ ያስችለኛልም ይላል። ፑቲን እንደ ሌሎቹም ዶክተር፣ ኢንጂነር የመሆን ሳይሆን ሰላይ የመሆን ህልምም ነበረው። በሶቪየት ህብረት ኢንተለጀንስ ኤጀንሲ ውስጥ ለመግባት ትምህርት፣ ስልት እንዲሁም ጠንካራ ሰራተኝነትን ስለሚጠይቅ በትምህርቱ ደካማ ስለነበር ትምህርቱ ላይ ትኩረት አድርጎ ጠንክሮ መስራት ጀመረም። አያይዞም የጀርመንኛ ቋንቋን ተማረም። ብዙ ጊዜ ቁርሱን ዳቦና ሻይ በልቶ የተማረው ፑቲን ከትምህርት ቤት መልስ እናቱንም በስራ ያግዝ ነበር። ቤተሰቦቹም ብርም ስለሌላቸው ለየት ያለ ልብስና ሌሎች ነገሮችን አድርጉልኝ ብሎ የሚያስቸግር ልጅም አልነበረም። የሱም ዓላማ የኬጂቢ ወይም ደግሞ የሶቪየት ዩኒየን ኦፊሰር መሆን ነበር። የሃይ ስኩል ትምህርቱን ከጨረሰ በኋላ ትልቅ ወደ ሆነው የሌኒንግራድ ስቴት ዩኒቨርሲቲ ገባ። ፑቲንም ኬጂቢ ከሚመርጣቸው ዘርፎች አንዱም የሆነውን የህግ ትምህርት አጠናም። ጸጥ ያለና ትኩረቱ ዓላማው ላይ የሆነው ፑቲን በማንም አይታወቅም ነበር። ትጋቱና የተለየ ጭንቅላት እንዳለው ከሚያውቅ አንድ ፕሮፌሰር ውጭ። ከተመረቀ በኋላ በ1975 ሐሳቡ ተሳክቶ ኬጂቢን ተቀላቀለ። ከደሃ ቤተሰብ ለመጣው ፑቲንም ትልቅ ደስታን ፈጠረም። እንደ ሴክሬት ኤጀንት ሆኖ በመስራት ስለ ዓለም በደንብ አወቀም። በምስራቅ ጀርመን በኬጂቢ ኦፊሰርነት ሲሰራ ከቆየ በኋላ በ1989 የእሱን ህይወትና ዓለምን ሊለውጥ የሚችል ትልቅ ነገር ተፈጠረ። ሶቪየት ህብረትም መዳከም ጀመረ። ህዝቡም በመንግስት ደስተኛ አልሆናለም። ህይወትም በሩሲያ ከባድ ሆነ። ዓለም በፍጥነት እየተቀየረች መሆኗን የተረዳው ፑቲን ወደ ትውልድ ቦታው ሌኒንግራድ በ1990 ተመለሰ። በ1991 ኬጂቢ ለቀቀ። አዲስ የተለየም ትልቅ የሆነ የህይወት ምዕራፍ መጀመር እንዳለበትም ወሰነ። ከተማረበት ዩኒቨርሲቲ ገብቶ ዝቅ ብሎ ለድሮ አስተማሪው ረዳት ሆኖ መስራት ጀመረ። አዲስ እድል መጣ። የፒተርስበርግ ከንቲባ ታማኝና ጠንካራ የሆነ ሰው እንደፈለጉ ጠቁመው ፑቲን ምርጫቸው እንደሆነ ነግረው ወሰዱት። በፖለቲካው ዓለም የመጀመሪያ እርምጃው ተጀመረ። የተለያዩ ፕሮጀክቶችን በመቅረጽ ችግር ፈቺ የሆኑ መፍትሄዎችን በማምጣት ከተማው በጥሩ ሁኔታ እንዲተዳደር የበኩሉን ድርሻም ተወጣ። ባልደረቦቹም የፑቲንን በሳልነት እንዲሁም አቅም ተመለከቱ።
እንደ ሌሎቹ በመጫጫህ የሚያምንም አይደለም። እንዲያውም ብዙ ማውራት የማይመቸው ልበ ብርቱ ሰው ነው። ነገር ግን መናገር ከጀመረ ሁሉም በትኩረት ያዳምጡታል። ትልቁ ኳሊቲውም ታማኝነቱና ችግር ፈችነቱም ነው። በ1996 ከንቲባው ስራ ሲለቁም የፑቲንም የሥራ ሁኔታ አብሮ አበቃም። አብዛኛዎቹም በብቃቱ የተመቀኙት በቃ አበቃለት ማለት ጀመሩ። ነገር ግን ይህ ብርቱ ሰው እጅ አልሰጠም። ወደ ሞስኮም ሄዶም የሩሲያ መንግስት መስሪያ ቤት ውስጥ ታናሽ አገልጋይ ሆነም። ተራ ሰራተኛ ሆኖም የተለመደውን ታማኝነቱን፣ ችግር የመፍታት አቅሙንም በደንብ አሳየም። ይህም ተግባሩም የወቅቱ የሩሲያ ፕሬዝዳንት ጆሮም ደረሰም። ሀገሪቷንም በጥሩ ሁኔታ የሚያስተዳድራት ደጋፊ ይፈልጉ ነበርና ፑቲንን ትክክለኛ ሰው ነው ብለው አመኑም። በ1999 አዲስ ነገርም ተፈጠረም። የወቅቱ ፕሬዝዳንት ለፑቲን የጠቅላይ ሚኒስትርነት ሹመት ሰጡት። ፑቲንም የሩሲያ ጠቅላይ ሚኒስትር ሆነም። ይህም ፑቲንን የሀገሪቱ ሁለተኛ ዋና ተዋናይ ሰው መሆን አስቻለው። ይህም ወቅት ሩሲያ በኢኮኖሚ ወደቀችበት፣ ሙስና የተስፋፋበት እንዲሁም ህዝቡ ተስፋ ያጣበት ወቅት ነበር። እስከ ጠቅላይ ሚኒስትርነት የደረሰበት ጉዞም ይህንን ይመስላል። ቪዲዮውን ላለማስረዘም ከዚህ በኋላም እስከ ፕሬዝዳንትነት እንዲሁም ከወደቀች ሀገር ወደ ዓለም ሀያሉ ሀገር እንዴት እንዳመጣት በቀጣይ ቪዲዮ ይዤ እቀርባለሁ። አጋርነታችሁን ለማሳየትም ቀጣይ ክፍል እያላችሁ ኮሜንት ላይ አሳውቁኝ። አብራችሁኝ ስለቆያችሁ አመሰግናለሁ።